እኔ ለውበትም በሚለው እየተናገረች ነበር። የተናገረችውን ነገር ነው የሆነችው። አሁንም ይሄን ነገር ውስጥ ስትገባ ሱመያን ሳታማክራት ቢኖር እንኳን እንደዚህ አይነት ነገር ሰይድ አናግሯት ቢሆን ኖሮ ሰይድ እንደዚህ ብሎ ነበረ ምን ላድርግ ብላ ለሱመያ ማሳወቅ ነበረባት፣ ጓደኝነቷን ላለማጣት። ይሄን ነገር ለሱመያ ብታሳውቃት መፍትሄ ይኖረዋል። ሲቀጥል ደግሞ ሪከርድ ስታደርግባት የፍራቻ ስሜት ድምጿን ስታስቀምጥላት የሆነ ያሰበው እቅድ ስላለ፣ ምክንያቱም ሱመያ እዚህ እንድትመጣ ሪከርድ አድርግላት ተብላለች። ሰላምም ተብላ ነበር። ቪዲዮን ካያችሁት ሱመያን እንድትመጣ አድርጊ ብሏት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እንግዲህ እንደምታውቁት በእኔ በኩል ማለት ነው እርቅ ጠይቄ ነበር። ሰላምን ለማውረድ ብዙ ነገሮችን ለማስተካከል ብዙ ነገር ጠይቄ ነበረ። የጠየቅኩት ነገር ግን ምላሹ ቦምብ ሆኖብኛል። እኔም ደግሞ ምንም ማድረግ አልችልም። ቦምብ ከሆነ ያው እስኪፈነዳ መጠበቅ የለብኝም። ስለዚህ በእኔ በኩል ያለውን ነገር ደግሞ አንድ በአንድ አስረዳችኋለሁ። ምንድነው ሱመያ በተናገረችው ነገርም ሀዋ ምን አስባ እንደሆነ አንድ በአንድ የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ውድና የተከበራችሁ ቤተሰቦች በመጀመሪያ ደረጃ እስቲ የሱመያን ቪዲዮ እንመልከተውና የተናገረችው ነገር ከምን አንጻር ምክንያቱ ምንድነው፣ ሀዋ ጋር ደግሞ ምን አለ የሚለውን አስረዳችኋለሁ ማለት ነው። ሰብስክራይብ ላይክ ማድረጋችሁን አትርሱ። እኮ ታውቂያታለሽ ማለት ነው። እኔ ልጅቷን የት ነው የማውቃት ነው ልጅቷ እንዴ? እዚህ ጋርም ዩቲዩብ ላይ የሰራሽ መስሎሽ ነው ወይስ ደግሞ ቢላኔ? ለማንኛውም ማገዝ መፍትሽ ነው። ለፈለግሽው ነገር እኔ ያገባኝ። ከፈለግሽ ደስ እንዳልሽ ለሳይድ ሞተሽ መከራከር መፍትሽ ነው። ግን እዚህ ጋር አትገለባበጪ። ሳይድ አስፈራርቶሽም ከሆነ እውነቱን በእውነት ሌላውን ነገር ብትዋሽ የማላቃትልሽ ታውቂያታለሽ ማለት የለብሽ። ምን የመርሳት በሽታ ያዘ ይመስልሽ ነው? ሁለተኛ ነገር ደግሞ አንቺ ማንሽ ምንድነሽ? እኔ መጀመሪያውኑ እንደዚህ አይነት በመጀመሪያ ደረጃ ሱመያ ተናዳ እንኳን ማለት ነው የምትናገራቸው ቃላቶች በቃ ግልጽ የሆነ ንግግር ነው እየተናገረች ያለችው። የምትናገረው ነገር ምንድነው? በመጀመሪያ ደረጃ ሪከርዱን ስታደርግላት ሪከርዱን ስትሰማም ማለት ነው የተናገረችው ትልቁን ፖይንትን ያስቀመጠችው ምንድነው? ተጣልተዋል። ሰይድ አስቀይሟታል። ሰይድ አስቀይሟት በዛ ፍጥነት እንዴት እንደዚህ ሊሆን ቻለ ነው ትክክል። እኔ ደግሞ በትክክል የተረዳሁትን ነገር ለእናንተ አስረዳችኋለሁ። ሱመያ የተናገረችውም ነገር በትክክለኛው እንደተናገረችው እኔም ማስረዳችኋለሁ። እኔ ምንድነው ማስረዳችሁ? ያለውን ነገር አስረዳችኋለሁ። ያለውን እውነታ ማለት ነው። ለምን ሀዋ ያለችበትን ነገር ማለት ሱመያ ስትናገር እያለች ያለችው ሀዋ እየተናገረች ያለችው ለማስታረቅ እርቅ ለማውረድ ገረመሌ ምናምን ነው። አንቺ እንደምታስቢው አይደለም። አንቺ ባሰብሽው መልኩ አይደለም። ያ ማለት ያልተብራራ ነገር አለ ማለት ነው። ማጋ ሀዋ ጋር የተደበቀ ነገር አለ ማለት ነው። ቪዲዮ ሊጠፋ የቻለበትም ትልቁ ምክንያት ይሄ ነው። የተደበቀ ነገር አለ፣ ድብቅ የሆነ ነገር አለ። አሁን ይሄ ድብቅ የሆነበት ምክንያት ደግሞ በምን እንደሆነ እነግራችኋለሁ። ሱመያ የተናገረችው አሁንም ከዚህ በፊትም እንዳለችው አሁንም ተናግራለች። ልጆችህን ማየት ትችላለህ፣ ከኔ ጋር ያለውን ሪሌሽን ግን አልፈልግም እያለች ነው። ይሄ ግልጽ ነው ማለት ማንም ሰው መግባት አይችልም በውሳኔዋ። እሷ በምትናገረው ነገር እኔም ልቃወማት አልችልም። የምታውቀው እሷ ብቻ ስለሆነች ማለት ነው። የምትናገረው ነገር ግን አዘቹዝ እንደ ምርጫ ልጆችህን ማየት ትችላለህ፣ ማግኘት ትችላለህ ብላለች። ምርመራውንም አልፈልግም ብላ አስቁማለች። ምርመራውን አልፈልግም። ምክንያቱም በምን አይነት ዘዴ ሱመያን ለማግኘት እየተደረገ ያለው ነገር በማይሆን መልኩ ነው ብያቸዋለሁ። በማይሆን መልኩ እየሆነ ስላለ እሷም አስባ የነበረውን ነገር ትታው ሁላ ማለት ነው ስለ ምርመራው ትታ
ተመልሳ ምን አለች? ልጆችህን ማየት ትችላለህ አለች። ልጆችህን ማግኘት ትችላለህ። ትልቅ ልትከበርና ትልቅ ቦታ ሊሰጣት የሚገባት ጀግና ሴት ነች። ምክንያቱም ሌላ ሰው ቢሆን ማንም እንደዚህ አያደርግም። ከናካቴው በንዴት በብስጭት በውስጥ ባለ ነገር ባለው በሚታየው ነገር በጣም ተናዳ ብዙ ነገር ማድረግ ትችላለች። አንድና አንድ ግን አማራጭ ሰጥተው ማግኘት እንደሚችል ተናግራለች ማለት ነው። አሁን ምንድነው ያለው ነገር? የተናገረችው ምክንያት ደግሞ አሁንም ከሌሎች ነገሮች ጋር ከሐዋ ጋር ሐዋን በተናገረችው ነገር ስሜታዊ የሆነችው ሐዋ የተናገረችው አልፈልግም እንደዚህ አይነት ነገር ውስጥ አልፈልግም ብለሽ የገባሽበት ምክንያት ምንድነው? ለምን ተመልሰሽ እንደዚህ አይነት ነገር ውስጥ ገባሽ ነው ጥያቄዋ። ግልጽ አድርጋ ሪከርድ አላደረገችም ማለት ነው። ሪከርዱን አዳምጡት። ለምኖኝ ነው በጣም ከምነግርሽ በላይ ስለለመነኝ ነው የሰራሁት ማለት ነው። ይሄን ቪዲዮ እኔ ላይ የሰራው አንቺ እንድታምኚው ተመልካች እንዳምነው ለሁሉም ሰው ማስረዳት የሚፈልገው ነገር ስላለ ነው ማለት ነው። ከአንቺ ጋር የእውነት መታረቅ የምፈልግ ከሆነ ይህ ነገር ተባበሪኝ አለኝ ማለት ነው። ሲቀጥል ደግሞ ይችን ናብዲ ጋር እኮ የምትሰራውን ልጅ አንቺም ታውቂያታለሽ። 3 ወር ናብዲ ጋር ቪዲዮ እየሰራች ማንም ሰው ይቺ የሰኢዴ ልጅ እናት ናት ቢሉ ማንም ሰው ሊያምን አይችልም። ማንም ሰው ያምናል ብዬ አላስብም። እሱ ምንድን ነው ሰው ስለ ልጁ እናት አጣራለሁ የሚሉት እንዴት ነው? ቢያገኟትስ እንዴት ነው የሚያጣሯት? እውነቱንስ እንዴት ነው የሚያውቁት የሚለውን ነገር ማወቅ ስለሚፈልግ ብቻ ይህንን ነገር እንዲተባበረው በጣም ለመነኝ። እኔም ተባበርኩት እንጂ ለመጥፎና ለክፋት የታሰበ ነገር አይደለም። ማወቅና መረዳት ያለብሽ ነገር ማለት ነው። እንግዲህ ሪከርዱን እንደሰማችሁት አንቺ እንዳሰብሽው አይደለም። መናገር የፈለገችው ነገር ኖሮ ያልተናገረችው ነገር አለ። መናገር ፈልጋ ያልተናገረችው ነገር ምንድን ነው? እንደኔ ማለት ነው። እናንተም ልብ ብላችሁ ስሙ። በመጀመሪያ ደረጃ ሰላም ፓስፖርት ተወስዶባታል። ፓስፖርቱ ሲወሰድባት ደግሞ ማለት ነው ፓስፖርቱ በተወሰደ ሰዓት የመጀመሪያ ሚና የተጫወተችው ሐዋ ነበረች። ሐዋ ያንን ፓስፖርት እሷን እንድትመጣ አስደርጋ ሲወሰድ ሰኢድ ደግሞ ቹዝ ሰጥቷት ቢሆንስ? ምርጫ ሰጥቷት ቢሆንስ? ከዛ በኋላ ብዙ ነገር ነው የደረሰባት ሐዋ። ምርጫ ሰኢድ ሰጥቷት ምን ምርጫ ሊሰጣት ይችላል ካላችሁኝ ደግሞ ሰኢድ ሱመያን ለማግኘት አንድና አንድ መጠቀም የምችለው በጓደኞቿ ነው ብሎ ባሰበው እያስኬደ አሁን ደግሞ ፓስፖርቱን ለማስመለስ ከፈለግሽ ብሏት አንቺ ነው ፓስፖርቱን ያስወሰድሽባት። ፓስፖርቱን የሰላምን ፓስፖርት እንድመልስላት ከፈለግሽ ይሄን ነገር አድርግልኝ ብሏት ቢሆንስ? ዋሽልኝ፣ ልጅቷን እንደዚህ በይልኝ ብሎ ጠይቋት ቢሆንስ? ሊሆን ይችላል። ተሳስቻለሁ? እስቲ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። እኔ ያሰብኩት እንደዚህ ነው። ስለዚህ ያለው አማራጭ ሐዋም ያላት አማራጭ በገንዘብ ትገዛለች ብዬ ባላስብም ማለት ነው ከፍሏታል ብዬ ባላስብም አሁን ባለችበት ነገር የሰላምን ፓስፖርት ለማስመለስ ግዳጅ ሆኖባት ይህንን ነገር አድርጋ ቢሆንስ ብያለሁ። ይህንን ማን ነው ሊያደርግ የሚችለው? ሰኢድ አስገድዷት ነው የተባለችውን ነገር እንድትል የተናገረችውን ነገር እንድትል ሰኢድ አስገድዷት ነው ብዬ ነው ያሰብኩት። ምክንያቱም ሐዋም ተናግራ ነበር። ሐዋ ምን ተናገረች? ተደብቄ ገብቼ እንደምንም ብዬ ፈልጌ ፓስፖርቱን አመጣልሻለሁ በቃ በእኔ ምክንያት ነው ብላ ራሷን ስትወቅስ ነበረ። ራሷን ስትወቅስ ስለነበረ አሁን ምንም አይነት ነገር ውስጥ ከመግባት ወደኋላ አትልም። በገንዘብም ባይሆን ቻሌንጅ እንደዚህ አይነት ነገር ውስጥ አትገባም ብዬ አልገምትም። ስለዚህ ይሄ ሁሉ ነገር ሊሆን የቻለው የሆነበትን ምክንያት ሐዋ የትኛው ቦታ መሆን ግራ ሲገባት ነገሮችን ሳታስብበት የገባችበት ነገር ነው። ምክንያቱም ሐዋና ንግስት ሱመያ ብዙ ላይፍ አሳልፈዋል። አብሮ በጣም ቤስት ፍሬንዶች ናቸው እስከማውቀው ድረስ ማለት ነው። ስለዚህ የዚህን ያህል ገንዘብ ወዳ አሳልፋ ሱመያን ትሰጣታለች ባልልም ይሄንን ነገር ግን ያው ብልህ ነው ሰኢድም ጭንቅላቱን ተጠቅሞ
ይሄ ቪዲዮ ተሰራ ነው የምለው። የሆነ ያሰበው እቅድ ስላለ ምክንያቱም ሱመያ እዚህ እንድትመጣ ሪከርድ አድርጊላት ተብላለች። ሰላምም ተብላ ነበር። ቪዲዮን ካያችሁት ሱመያን እንድትመጣ አድርጊ ብሏት ነበረ። አንድና አንድ ታርጌቱ በቃ ሱመያን በእነሱ ለማግኘት ነበረ። አሁንም ቢሆን ያንን ጥበብ ተጠቅሞ ሀዋን ይዟት ማለት ነው። ፓስፖርቱ እጁ ላይ ስላለ የሰላም ፓስፖርት ሰኢድ እጅጋ ስላለ ማለት ነው የግድ ሀዋን ሊጠቀምባት ስለፈለገ ይህንን ፕሮጀክት አደረገው ነው የምለው እንጂ ሀዋን በደንብ ተከታትዬ በደንብ ቪዲዮንም ሳይ ከአንደበቷ የሚወጡት ነገሮች መልካም ነገሮች ናቸው። ኢቭን ሰኢድ መልካም ሰው እንደነበረና ከጊዜ በኋላ እንደተበላሸ በግልጽ ነው እያወራችው ያለችው። መቷትም ገፍትሯትም እንደዛ አድርጓትም በአንድ ጊዜ እንደዚህ አይነት ነገር ውስጥ ልትገባ የምትችልበት ብዬ እኔ የገመትኩትና የደመደምኩት ምንድነው ለሰላም ፓስፖርቱን ለማስመለስ ይመስለኛል። ምክንያቱም እሷ ካሜራ በደበቀ ሰዓት የሀዋ ተግባር ያ ስለነበረ ሀዋ ጋር ብላ ሄዳ ሰላም ያ ነገር ስለደረሰባት የውስጥ ጭንቀት ወይም ደግሞ የውስጥ እኔ ነኝ ጥፋተኛ የሚል የጥፋተኝነት ስሜቱ እዚህ አይነት ነገር ውስጥ አስገባት። አሁንም ተሞኘች ማለት ነው። ተሞኘች ብያችኋለሁ እኮ ነገሩ የባሰ ወደ ተባባሰ ሱመያ ወደምትርቅበት ነጥብ መጣ ማለት ነው። አሁንም ሱመያን የሚያስደስት ነገር ስላልሆነ እንደውም እኮ ተደርባ ራሱ አላወራችው። ከቪዲዮዋን ካያችሁ ሰላምን ብትሆኚ እኔ ሂጂ አላልኩም ብላለች። ሀዋንም አትግቢ ብላታለች። እኔም አልገባም ብላት ነበረ። ይሄ ሁሉ የተናገረችው በእነሱ ላይ የሚመጣውን ነገር እኔ የለሁበትም በሚለው እየተናገረች ነበር። የተናገረችውን ነገር ነው የሆነችው። አሁንም ይሄን ነገር ውስጥ ስትገባ ሱመያን ሳታማክራት ቢኖር እንኳን እንደዚህ አይነት ነገር ሰኢድ አናግሯት ቢሆን ኖሮ ሰኢድ እንደዚህ ብሎ ነበረ ምን ላድርግ ብላ ለሱመያ ማሳወቅ ነበረባት፣ ጓደኝነቷን ላለማጣት። ይሄን ነገር ለሱመያ ብታሳውቃት መፍትሄ ይኖረዋል። ሲቀጥል ደግሞ ሪከርድ ስታደርግባት የፍራቻ ስሜት ድምጿን ስታስቀምጥላት የፍራቻ ስሜት አለ። በጣም ፈርታ ነው ውስጧ የሆነ ነገር የቀረ እንዳለ ያስታውቅባታል። ስለዚህ እንደኔ የገመትኩትና የደመደምኩት የሰኢድ ትልቅ ጨዋታ ነው ማለት ነው። ሽምግልናም ጠይቄያለሁ፣ እምቢ ብለሃል። አሁን ደግሞ ነገሩ ብሶ የባሰ ይኸው ሱመያ በፊት እንኳን ፈገግ የሚያስብላት ነገር ጠፍቶ በጣም በንዴትና በብስጭት ሱመያን ወደማይሆን ነገር ውስጥ ያው ትገባለች፣ የባሰ ትርቃለች። ተው እያልኩ የነበረው ነገር አልቀረም፣ ይኸው ሆኗል። እኔ በሱመያ በኩል ምንም ተቃውሞ የለኝም። እናንተስ ኮሜንት ላይ ጻፉልኝ፣ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ በያላችሁበት ይብዛ። ሰላም ሁኑልኝ።